በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ ለሁላችሁም እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል አደረሳችሁ አደረሰን። በዓሉም የተባረከ የተቀደሰ ይሁንልን እላለሁ። ገና ማለት ያው ጌታችን ኢየሱስ ክርስቶስ ስጋ ለብሶ ወደ ምድር የመጣበትን የምናስብበት ክብረ በዓል ነው። ጌታችን ኢየሱስ ክርስቶስ የተወለደበት በዓል ነውና ያው ገና ኢየሱስ ክርስቶስ በበረት ተወልዶ እኛን ሊያድን እንደመጣ እንዳስብ ያደርገኛል። ገና ደግሞ የደስታችን ቀን ነው ማለት ጌታችን ኢየሱስ ክርስቶስ ለኛ ብሎ የተወለደበት ቀን ነው እና ትህትናን ያየንበት ቀን ነው ማለት አምላክ ዝቅ ብሎ ከኛ በላይ ሆኖ ሳለ በበረት ውስጥ ለኛ ሲል የተወለደበት በዓል ማለት ነው። ገና በቃ የሁሉ ነገር መሰረታችን ነው። የሁሉ ነገር ያገኘነው የሁሉ ነገር ያለን ክርስትናችን ጠቅላላ የክርስቶስ ፍቅር የክርስቶስ መምጣት ነውና እኔ በተለይ በጣም የምወደው በዓል ነው ከበዓላቱ። የክርስቶስ ልደት ዋናው መልእክቱ እግዚአብሔር ከኛ ጋር ነው የሚለው ነው። ገና ማለት ለኔ ደስታ ማለት ነው። በእመቤታችን በቅድስት ድንግል ማርያም ተወልዶ የሰውን ልጆች ከኃጢአት ያዳነበት ከጨለማ ወደ ብርሃን የተሸጋገርንበት ሰላምን ያገኘንበት ምክንያት ነው ብዬ ነው ገናን የምገልጸው። እግዚአብሔር ታላቅ የሆነው እግዚአብሔር በጊዜና በቦታ የማይወሰነው እንደኛ ሆነ ማለት ነው። ገናን የምናስበው በዚህ አይነት እኛ ለማዳን ብሎ ወደ ምድር የመጣበት ቀን ነው። ለኔ ገና ለየት ያለ ስሜት ነው ያለው። የመዳኔ ሚስጥር ነው፣ የመለወጤ የመነሳቴ አይደል? ገና ማለት መወለድ፣ ዳግም መወለድ፣ የደስታችን ሚስጥር ሕፃኑ ኢየሱስ በልባችን ሲወለድ ያለንን ትላንታችንን ትተን አዲስ የሆነ ስሜት ይዘን እንድንጓዝ በንስሐ እንድንጓዝ የሚያደርገን በጣም ደስ የሚል በዓል ነው። እኔ ገና ከሌላው በዓል ይለያል ብዬ ማስበው ያው የክርስትናችን መሰረት ነው ብዬ ነው ማስበው። ጌታችን ክርስቶስ ወደዚህ ምድር ስለኛ ብሎ መወለዱን ከዛ በኋላ ነው ሌሎች ታሪኮች የሚቀጥሉት ብዬ ነው ማስበው። አከብር አብዛኛውን ጊዜ ጌታ ወደ ምድር መምጣቱን የምናስብበትና ከአገልግሎቱ ቀጥሎ አብዛኛዎቹ በተለይ ደግሞ እኛ ሴቶች ምን አይነት ስጦታ ይሰጠናል የሚለውን ነገር እናስባለን። ስጦታ የሰጠሁት የምወደው ነው የክብር አባ ገረመ የሚቆሞስ ነበረ። ለሳቸው መወደው ስጦታ ሰጠዋቸው። ብዙ ስጦታ ተሰጣጥተናል። በፋሚሊም በቸርችም መስቀል ነው የሰጠዋቸው። እንሰጣጣለን ስጦታ ለሁላችንም ወጥቶና ከዛ አንድ ቀን ብራዘራችን ወንድማችን ታላቅ ወንድማችን አልተዘጋጀም ነበር ስጦታ። ከዛ ቤት የታሸገ ሲያገኝ ሰርቆ ሰጠስ ቤት ሲሰጥና አጋጣሚ ነው ደግሞ የታሸገ የሰረቀው ዕቃ ለሱ የተዘጋጀ ስጦታ ነበር። ስለዚህ እሱ ባዶ እጁ ሄደ። ያው ስጦታ ምናምን እንዳለ ነው። ሴክሬት ፍሬንድ ምናምን በጣም እናወጣዋለ። ገና ወጣት ማህበር በነበርንበት ሰዓት ላይ የስጦታ ፕሮግራሞች አሉንና እጣ ይወጣና እጣ ለደረሰሽ ሰው ያው የስጦታ ምስክርነት ስለሆነ እኛም ያንንም ነገር እናደርግ ነበርና ያላመጣ ሰው ካለ ካመጣው ላይ ሰርቅና እኔ ነኝ ብሎ ሲሰጥ ሲከፈት ነው ሌባ ራሱ ማን እንደሆነ የሚታየውና ያንን አረሳው። በጣም እሷ በጣም ጎበዝ ወሳጅ ነበረች እንዴ! በጣም ደስ ያለኝ ስጦታ በቃ እስካሁን ደስ የተቀመጠ ስጦታ ነው። በጣም ደስ ያለኝ ስጦታ ነው።
እኔ ካልጠበቅኩት ሰው ስለነበረ ያገኘሁት የዛን ጊዜ ደስ ይል ነበር። ስጦታ በጣም ነበር ደስ ይለው። ስቲል ያየሁት ማስታወሰው ነገሮች ነው ደስ ይላል። የእጅ ጌጥ ተሰጣጥተን እናውቃለን። አድርገናል። ከጓደኞቼ ጋር ቅዳሴ እስኪጀመር ድረስ ብለን ወተን መሀል መንገድ ላይ እብድ አባሩን። አንዷ ጓደኛዬ ጫማዋን አውልቃ የሮጠችበትን አጋጣሚ አረሳው። በጣም ያዝናናኛል እሱ አጋጣሚ። ያ ከገና ማረሳው በጣም ትውስታ አለኝ። በጣም አገር ቤት ያው በጉራጌ ባህል ቁየ የሚባል የምንጫወት ነበረ በዓል። ያ ቁየ ደግሞ አናቴ ተፈንክቻለሁ፣ በዛ ተመትቻለሁ፣ እግሬ ላይም ተመትቻለሁ። ያ ትውስታ ለኔ ትውስታ አለኝ። ብዙ ትውስታ አለ። ካደኩ በኋላ ያደረኩትን ከምነግራችሁ ህፃን ሆኜ ያደረኩትን ብነግራችሁ ደስ ይለኛል። ህፃናት ሆነን ትምህርት ቤት አዳሪ ቤት ነበር። ገና ጌታችን ይወለዳል ስንል ሁላችንም እንዘጋጃለን። የሚያሳዝነው ነገር ያ ባህል አሁን ቀርቷል። በትንንሽ የማርቤላት ጣሳ የቶኖ ጣሳ ስንዴ ዘርተን እናበቅላለን። ያ ገጸ በረከት ጌታ ሲወለድ ይዘንለት እንሄዳለን እያልን እናደንቃለን። እንደገና ደግሞ የገና ለታ ጌታ ተወለደ እያሉ ካህናት ደወል እየተደወለ እልል እየተባለ ሲገባ ህፃናቶች ደግሞ መላእክት ሆነን እንደ መላእክት ለብሰን እልል እያልን ጌታ ተወለደ እያልን እየዘመርን ነበር የምንሄደው ወደ ክርስቶስ ማደሪያ። እና እዛ ስንደርስ ዙሪያውን ከበን ሁላችንም እናፈጣለን። እና እማዝነው አላናገረኝም እኮ እኔን፣ አላለቀሰም እኮ ዝም ብሎ ነው የተኛው ብለን እኛ በሱ ፋንታ ያለቀስንለት ትዝ ይለኛል። ድሬዳዋ ቅዱስ አጎስጢኖስ ቤተክርስቲያን እዛ ብዙ ጊዜ እናደርግ ነበር። ትዝ የሚለኝ በገና ምንድነው ቲያትር ጊዜ ማን በግ ይሁን የሚለው ነበር እና እረኛ መሆን ደህና ነው፣ ቆሞ ይነዳል። በጎች ግን በንብርክ ነው የሚኬደውና ወይም ደግሞ የበግ ልብስ ለብሰው ምን ብለው ነው የሚኬደውና ያ ትዝ ይለኛል። ምክንያቱም በግ መሆንም አለ እረኛም መሆንም አለ። መስተንግዶ ማህበር ላይ የምንሰራው እኔ ለየት ያለ ማረሳው ኮሚቴ ነበር። ለገና አዳር ምግብ ምናምን እንሰራ ነበርና ታስታውሻለሽ? ምግብ ለኛ በልተን ማለት ማህበርተኞቹን አብልተን አጠጥተን ከበሉ በኋላ የኛ ኮሚቴዎች ተራ በጣም ከማህበሩ በተሻለ በልተን እንቅልፍ ወስዶ ነው ጠዋት ረፍዶብን ቤት ሲሄድ የተገረፍኩት መቼ ማረሳው እና ደስ የሚል ትዝታ ነው። ገና እንደ ክርስቲያን ሴሬሞኒ ላይ ነው ፎከስ የምናደርገውና ከሱ በዘለለ በንጹህ ማንነት ክርስቶስን መቀበል እንዳለብንና ክርስቲያዊ ሕይወታችን አድሰን ከክርስቶስ ጋር በአዲስ ልብ መወለድ እንዳለብን አስተላልፋለሁ። ማለት ሌላ ሚኒንግ ወደ ሌላ ከቤተ ክርስቲያን ይልቅ በተለያየ ነገር ነው የሚያልፈው፣ ግን ገና መሰረቱን መታለፍ ያለበትም በህብረት በቤተሰብ ጊፍት በመሰጣጣት እንደዛ ነው ማለት ያለበት። ለመላው ለክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የገና በዓል በሰላም አደረሰን። በዓሉ የሰላም የፍቅር ያድርግልን። ሀገራችንም ዳግም መወለድ ይሁንላት። ሀገራችንን ሰላም ያደርገልን እግዚአብሔር አምላክ። መላ ዓለምን ይባርክልን። ለመላው ለካቶሊክ
እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም በጤና አደረሳችሁ። እንዲሁም የልደታ ማርያም ወጣት ዘማሪዎች እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ በዓል በሰላም አደረሳችሁ። መልካም በዓል። የክርስቶስ መወለድ ማስተላለፍ እንፈልገው አንድነት ነው፣ መሰባሰብ ነው፣ ህብረት ነውና ብዙ ጊዜ ቤተክርስቲያን አካባቢ የሚያድጉ ህፃናት፣ ታዳጊ ወጣቶች አሁን ካለው ዓለም ህይወት ውስጥ ትርፋማ ናቸው። ማትረፍ አለ፣ መለወጥ አለ፣ መነካት አለ። ስለዚህ እኔ ማስተላለፍ እንፈልገው በገና በዓል ወላጆች ልጆቻቸውን በቤተክርስቲያን በተለያየ አገልግሎት ላይ በመላክ በመሰባሰብ በደስታ በአንድነት ቢያከብሩ የሚል መልእክትም ጥሪ አለኝ። እኔም ያው የገና የዓለም መድኃኒት እንደመሆኑ መጠን ለዓለም ሁሉ መድኃኒት ሆኖ የመጣውን ክርስቶስ ሕፃኑን ክርስቶስ ሁላችንም በቅንነት በአንድነት ሕፃን፣ ወጣት፣ አዛውንት፣ አሮጊት ሳይባል ሁሉም በአንድነት ተቀብሎት በህብረት በፍቅር የምናከብረው የደስታችን ሚስጥር የሆነውን ሕፃኑ ኢየሱስን የምናከብርበት ቀን ስለሆነ በጣም ደስ ይለኛል። በዛ ላይ ማህበር ላይ በቤተክርስቲያን በእኛ በካቶሊኮች የምናሳየው ማታ ላይ ቅዳሴ ሰዓት ለሊት 6 ሰዓት እስኪደርስ ድረስ ሕፃናቱ በራሳቸው ህብረት፣ ታዳጊውን በራሱ ወጣቱን በራሱ የዝማሬ የድራማ ስርዓት የአገልግሎት የመጽሐፍ ቅዱስ ትንተና ትምህርቶች ነገሮች ይከናወናሉና እነዛ ለትውልዱ ከህፃን እስከ ወጣቱ ላለው ትልቅ ታሪክን በልብ ላይ ተቀርጾ የሚያልፍበት መሸጋገሪያ ነው። ዛሬኛ ልጆቻችንን እኛ ያሳለፍነውን ህይወት እንዲያሳልፉ በቤተክርስቲያን ስር እንዲያድጉ ትጋታችን ነውና እግዚአብሔር ይርዳን። ጥሩ ጊዜ ነው። እግዚአብሔር ደግሞ በማህበር ሲኖር ያለው በረከት እኛ ምስክሮች ነን ብዬ አስባለሁ። የሚገርም ህይወት ነው። ሁሌም ትባረኪያለሽ፣ በልጅ ትባረኪያለሽ፣ በህይወት በጤና ትባረኪያለሽ፣ በሰላም ትባረኪያለሽ። መውጣት መግባትሽ ሁሉም ትርፍ ነው የሚሆነውና እግዚአብሔር ቤት እግዚአብሔር ቢፈቅድ እስከ መጨረሻው እስከ ለተሞቴ በቤቱ እንዳገለግለው የልጅነቴን የወጣትነቴን የአዛውንትነቴንም ደግሞ እንዲህ ብዬ እንድመሰክር እግዚአብሔር ይርዳኝና እንግዲህ መልካም በዓል እላለሁ። ዘመናችን በቤቱ ይለቅ። አሜን። ልደታ ማርያም ቁምስና ትልቅ ቁምስና ናት። እኛ ካቴድራል በመሆኗ ብቻ ሳይሆን እናት ቁምስናን ቤተክርስቲያን ስለሆነች በታላቅ ፍቅርና በታላቅ አክብሮት ነው እኔ የምመለከተው እና የዚህም የልደታ ማርያም ቁምስና ወጣቶች በብዙ በኩል መሪዎች ናቸው። በብዙ በኩልም ደግሞ አራያ ናቸው። እዚህ ብቻ ሆነው ሳይሆን ወደ ሌላም ቁምስና ተዛውረው በሚኖሩበትም ጊዜ ከዚህም ከሀገራችን ከኢትዮጵያ ምራቅ ብለው በአውሮፓም በአሜሪካም በእስያም በአውስትራሊያም በየቦታው ቢኖሩም ሁሉ ጊዜ ይችን እናት ቤተክርስቲያንን በትልቅ ናፍቆት ያስታውሷታልና እኔ የማደንቀው የወጣቱን ህብረት፣ የወጣቱን መደጋገፍ፣ የወጣቱን መከባበር እንዲሁም ደግሞ ለራሳቸው ብቻ ሳይሆን ለሚያድጉትም ለአዳጊዎችም ለህፃናቶችም አርአያ በመሆን ቤተሰብ እየመሰረቱ እነሱም ልክ አባቶቻችን እናቶቻችን ያደረጉትን በመቀጠል ላይ ነው የሚገኙት።